ኦሮሚያ ውስጥ በኦሮምኛ ቋንቋ አገልግሎት ይሰጠኝ ብሎ የሚጠይቅን ምእመን አይሰጥህም ልለው አልችልም። እኔ አይደለም ለኦሮሞ በቋንቋው መጠቀም ያጎናጸፉት። ያ መብቱ ጋር መቃረን ሳይሆን መፋረስ ሳይመጣ መለያየት ሳይመጣ በንግግርና በምክክር በጊዜ ሂደት ኦቨርናይት ላይሆን ይችላል። በጊዜ ሂደት መልክ እያበጁ መሄድ ነው። ለምሳሌ በድፍን ኦሮሚያ አሁኑኑ 100 ሰው ተሹሞ ምናምን ላይባል ይችላል። ቀስ እያሉ የምእመኑን ፍላጎት ደረጃ በደረጃ እየመለሱ የቋንቋ የዘር የሃይማኖት የፖለቲካ ምናምን ጉዳይ ትልቁን ተቋም እንዳያፈርስ ማድረግ ይጠበቅባቸዋል። ጥያቄው በትግራይ ክልል ያሉ ምእመናን በቋንቋቸው ይገለገላሉ። በትግራይ ክልል ውስጥ ያሉ አባቶች በቋንቋቸው ያስተምራሉ ብቻ ሳይሆን ከዓመት 2 ዓመት በፊት የትግራይ ክልል በቃ ከኢትዮጵያ ኦርቶዶክስ ወጥቻለሁ ሲል አንድ ሰው እንኳን ኧረ እባካችሁን አይደረግም አላለም። እንኳን መግለጫ እንኳን ይሄ ሁሉ ግርግር አንድ ሰው እንኳን ለምን ይደረጋል እኛ ከፖለቲካ ነፃ ነን እኛ አብረን ይኖርነን ብሎ ለመምከር እንኳን ጥረት አላደረገም። ለምን አሁን የሚል ጥያቄ ይነሳል። በአማራ ክልል በአማርኛ ነው ሰው የሚገለገለው በራሱ ቋንቋ፣ ደቡብና ኦሮሚያ ሲሆን እንደዛ አይደለም የሚል ጥያቄ ይነሳል። ይሄን መንግስት በማዳፈን ማለፍ አይችልም። ቁጭ ብሎ በሰከነ መንገድ ተነጋግሮ ተመካክሮ የምእመኑን የህዝቡን ፍላጎት መመለስ ነው። ምክንያቱም ምእመኑ ሁሉም የኦርቶዶክስ ልጆች ናቸው። ሰሜንም ይሁን ምዕራብም ይሁን ምስራቅም ይሁን ቋንቋ የትኛውን ቋንቋ ይናገር በዛች ቤተክርስቲያን ጥላ ስር እስካለ እምነቷን፣ ዶግማዋን፣ ስርዓቷን ከተቀበለ በቃ እናት ናት፣ ልጆች ናቸው። ልጆች የሚያስፈልጋቸውን በህግ አግባብ መፍታት ያስፈልጋል። Dhugaa baay'ee tokko warri sinti salfadhu dhugaa bakka keessan anu sinin salfadha warroota eenyummaa keessan hin beekne warroota haadha keessan malee abbaa keessan hin beekne warroota barandaa jalatti guddattanii maqaa Oromoo moggaafattanii Oromoo xiqqeessuuf Oromoo burjaajessuuf warri deemtan baay'ee tokko sinin salfadha bakka keessan amma garuu yeroon sun sinitti darbeera. Ichaawun Oromoo king ብላ የኦሮሞ ጥላት ናት። ምን እንዳለችኝ ማሬ በሃይማኖት ሊያከፋፍሉን ነው ይሄንን ነገር በኦሮምኛ አስተላልፊ ኦሮሚያ ክልል ያለችው ኦርቶዶክስ መጫወቻ ሊያደርጉት ነው በማርያም ምናምን ብላለች። እንግዲህ ፐርፌክት ባልሆንም አማርኛ ቋንቋ አራተኛ ቋንቋ ስለሆነ ብዙ አልጨነቅበትም። ኦሮሚያ ክልል ያለችው ኦርቶዶክስ ሊያጠፉት ወይ ደግሞ ሊያፈርሱት አይደለም፣ በጭራሽ አይደለም። ቢሆን ኖሮ እኛም እኮ ባለማተቦች ነን አንደግፈውም። ግን አይደለማ፣ እውነታው እንደዛ አይደለም። እውነታው የኦሮሞ ህዝብ በራሳቸው ቋንቋ እንዲማራው በራሳቸው እንዲኮሩ ማንነታቸው መገለጫ እንድትሆን እንጂ ሊያጠፉት አይደለም። ኦሮሚያ ክልል ያለችው ቤተክርስቲያን የኦሮሞ ሳይሆን የሌላ ብሔር መስላቆች ስላለችው ነው። የራሱን ብሔር ገፍታ የሌላ ብሔርን አቃፍ ስለሆነች ነው። የአማርኛ ተናጋሪ አስተናጋጅ ብቻ ሆና ስለቀራች ነው እንጂ ሌላ ነገር አይደለም። ኦሮሞ እኮ ጭራሽ ቤተክርስቲያን እንዳይገባ ራሱ እኮ ተደርግተናል እኮ አይተናል እኮ ማርያምን። ተው እንጂ ተው እውነታችን አትደብቁ፣ እውነታችን አትሻሙ። እናንተ ሲጀመር መጨው ማስመሰል ምናምን ይሄ ብቻ ነው የምታውቁት። በቃ ይሄ ረፍዷል። አሁን ማንም የሚሰማችሁ የለም። ኦሮምኛም ተናገራችሁ የፈለጋችሁትን ነገር ተናገራችሁ ኦሮሞ ሊታታለሉ አትችሉም በጭራሽ። ኦሮሞን ጥቅሹ መለ አፋን ሐረ በረተኒ ንቡርጃጀሱፍ ደምታን ከና isenen dhageenu nuti kan barbaanne eenyummaa keenya boonne afaan keenya baranne saba keenyas barsiisne abbootii keenya barbaadna. abbootii afaan isaaniitiin afaan keenya nu barsiisan barbaadna malee abbootii Gondoriif Bahar Daarii dhufte afaan keenya nurraa baratte deebiteetti nu barsiistu hin barbaannu በጭራሽ jechuudha. Kanadha kaayyoon keenya yoo fudhatte እያንዳንዳችን የጠቅላይ ሚኒስትሩን ንግግር አይተናል። የኢትዮጵያ ጠቅላይ ሚኒስትር እንግዲህ ያለውን ቅድስት ቤተክርስቲያን በመጀመሪያ ከሀገርም በላይ ዓለም ናት። ከዛም ሲቀጥል ደግሞ ኦርቶዶክስ በቃ ሁሉ ነገራችን ናት፣ ደም ስራችን ናት፣ እምነታችን። አንተ ዛሬ ግሩፕ አልካት እንዲመች ለቋንቋ በቋንቋኛ ተከፋፍለን አናቅም። ዛሬ ተነሳ እንጂ ሄሹ ይሄን ሰሞን ተነሳ እንጂ ከዚህ በፊት በቋንቋ ችግር የለብንም። ስለ ትግራይ ክልል አነሳ። ትግራይ ክልል 2 ዓመት ሙሉ ጦርነት ያስከው አንተ መስሎን ክርስቲያኑን ወይም የራሱ ቤተ ክህነት እንዲኖረው ያደረከው አንተ መስሎኝ
ምክንያቱም በጦርነት ውስጥ ሁሉን ዘጋጋው። ኔትወርክ እንዳይኖር፣ ስልክ እንዳይኖር፣ ከፓትርያርኩ ከሌሎች ጳጳሳት ጋር እንዳይገናኙ አደረክ። ታዲያ ምን ይሆኑ እነዚህ ሰዎች? ያና ይሄ አንድ አይደለም። ኦሮሚያ ክልል ላይ የተፈጠረው ችግር በቋንቋ የተከለከለ ሰው የለም። አንተ አሁን መንግስት ነኝ ካልክ በቅድስት ቤተክርስቲያን ጣልቃ ገብተህ ግሩፕና ሳይሆን ኢትዮጵያ ኦርቶዶክስ አቡነ ማትያስን በእውነት የእውነት ከመሰከርክላቸው ሌሎችም አባቶች ስለ ቤተክርስቲያን የእውነት ነው የሚናገሩት። ስለዚህ ቅድስት ቤተክርስቲያን አሁንም ግሩፕ አይደለችም። አንተ እንዳልካት በግሩፕ የምትከፈል አይደለችም። አሃቲ ቤተክርስቲያን አንዲት ቤተክርስቲያን ናት እንጂ ሁላችንም ኦርቶዶክሳውያን ይህንን ነገር ልናወግዝ ይገባል። መንግስት ህዝብ የሾመው እንጂ እሱ እንደፈለገ ሊናገርባት አይገባም። ህዝቡን እንደፈለክ በጦርነት እንደፈለጉ በብዙ ነገር ተጨቃጭቋልቋል። ይሄ ግን እምነት ነው። እምነት ደግሞ ማንኛውም ሰው ሳይፈራ ሊሞትበት የሚገባው መስዋዕትነት ላይ የምንከፍለበት ነው። መንግስት ያቋቋመው አይደለም። ይሄ ሐዋርያት የሰበሰቧት ራሱ ክርስቶስ የመሰረታት በደም የተመሰረተች ቤተክርስቲያን ናት። ለዛሬው ተሳክቶላቸዋል። ምክንያቱም ፕሮቴስታንቱ በቤተክርስቲያን ውስጥ አሉ። መናፍቃን ተሰግሰጋውባታል። ለዚህ እናንተ ተጠቀማችሁ። የፖለቲካ ማራመጃ አደረጓቸዋት። አሁንም እንንገር፣ ቅድስት ቤተክርስቲያን የቋንቋ ችግር የለባትም። በቋንቋ ማስገልገል የሚችል አለ። ስለዚህ እኛ ዛሬም ነገም ከነገ ወዲያም የምንናገረው አንድ ፓትርያርክ፣ አንድ መንበር፣ አንድ ቤተክርስቲያን እያልን ነው እየተናገርን ያለ ነው። አንድ እምነት ይሄ ነው ያለን። በዘር ቋንቋ ማትከፋፈል ለምእመኑ መልስ ስጡት ለማለት ምእመኑ መልስ የሚሰጠው ካንተ ጋር ሳይሆን ከቤተ ክህነት ከቤተ ክርስቲያን ከጳጳሳትና እንዲሁም ከፓትርያርኩ ከቅድስት ቤተ ክርስቲያን አስተዳደር ውስጥ ነው። ስለ ቋንቋ ስለ ፖለቲካ ለማውራት ግዴታ ቤተ ክርስቲያን ውስጥ መቦረጫረቅ አይገባህም። ስለዚህ እኛ ምናልባት ቅድስት ቤተ ክርስቲያን እርዳታ የምትፈልገው ከመንግስት ጥበቃ ሊሆን ይችላል እንጂ ህዝቡ ምእመኑ እንዳይረበሽ ሌላ አትፈልግም። ምክንያቱም ችግሮቿን መፍታት ስለምችል አባቶች ስለሚፈቱ። ስለዚህ አሁንም አንድ ፓትርያርክ ነው ያለን። ይህንን ቪዲዮ ሼር አድርጉልኝ፣ አማርኛ የሚሰሙኝ ልጆች ማለት ነው። በኦሮምኛ ትንሽ የመልእክት ለማስተላለፍ ፈልጌ ነው ሼር እንድታረጉልኝ። ቶሌካ ጆሌን ኬኛ ኦርቶዶክስ ከአፋን ኦሮሞ ነደገሰን ጀቹዳ ሰሙነ ደርቤካ ሁንዱምቲ ኬኛ አፋን ኬኛ ናቀደፈሙ አፋን ኬኛን በረና አፋን ኬኛን ማሎታ ነነት እያቱረ ጀቹዳ ጳጳሶታ ሰሙነ ደርቤ ኬሳ ሙደመን ኬሳ እንኩኒ ነማ tokkodha jechuudha. Akka mana amantaa ortodoks tawaahidooti jechuudha. Namni tokko kan phaaphaasii ta'uu qabu kan fuudhee gaa'ila hin qabnedha jechuudha. Namni kun akkuma argaa jirtan qalabatiin harka isaa irra jira. Fuudheellee gaa'ila qaba jechuudha. Seerri mana amantaa ortodoksii cabeeti jechuudha. Wanti kun kan hojjetame jechuudha. Akkamitti wanna kana fudhattan isin? Akkasumas namni kun nama amantaa ortodoksii keessa hin turre jechuudha. Namni kun amantaa isaa amantaa taaddisoo ture jechuudha. Isin gale miti. Seera mana amantaa ortodoksii cabsaniiti isin qoy kana afaan keessan hin barattan. Maal caawwanna kana hin balaaleffanne qoy isin. Akkamitti namni kun muudamuu danda'e qoy. Osoo fuudhee gaa'ila qabu gaafidhaan ውሳኔው ላይ ክህነታቸው ስለተወሰደ በጣም ክህነታቸው ስለተወሰደ በጣም አዝኛለሁ። እውነትሽን ነው እንዴ? አዝነሽ ሞተሻል። አማ ቦድ አቦተ ኬኛራቲ ገዲ ቡኢሺ ገዲ ቡኢ ሆጂቲ ጅሩ ኦዱር ሂንጅራኒ አቦኒ ኬኛ አከ ኬሰን አሲ ለህዲቱ ሚቲ እንግዲህ መቻል ነው። ምንም ማረግ አንችልም። ዛሬ በደስታ ብዛት ነው መሰለኝ ብታየው እንዴት እንደሚያደርገኝ ራሱ እስቲ ኦይ እንግዲህ ሀውዬ ኦይ ቻል በሉ እንግዲህ ደገፍ አዎ የሆነ ነገር ተደግፊ እንግዲህ አካ ኩፍቴኑ ጀላሚ ደምኔ ፊ ማልዩ ታቴ ያው ቅልቅሊ ፈካታው ማልዩ ታቴ ሃኑማ ኬኛ ገቲ ታቴ ፊ ኑጀላ ከሚደምኔ ዳፊ ዋንተ ትሂርከቱ ዋንተ ኮቆጴ ፈዱ አመራፉ ጀባዳሺ ወረከ ኪዮጂን ጀቹዳ afaan oromootiin adallamamu afaan oromootiin tajaajilamu afaan oromootiin afaarfatamu kun dhugaa adeemsa kanaan takka turte ani oromoodha jechuu kan kee wanta hafu miti kun dhugaa rabbiiti
Yeroduma tikosi kenina sana boda ana woromoda malaba kwasi nangoda jette sinodosi harakana kala munke wanta afunatti infakatu. Malumafu gara chanali woromfati bagana gande bite. Woromoda mire woromoda. እንግዲህ የተዋህዶ ልጆች የመንግስት ዋናው ዓላማው ቤተክርስቲያንን ማፍረስ እንደሆነ ሁላችንን ማረጋግጠናል። መንግስት ማርያምን አይሳካልም። ምክንያቱም እኔ የቤተክርስቲያን ወታደር ነኝ። እኔ የቤተክርስቲያን የቁርጥ ልጅ ነኝ። እኔን ፈርሰ ነው ቤተክርስቲያንን ማፍረስ የምትችለው። ወደ ሀገር መግባት ካለብን ወደ ሀገራችን እንገባለን። ያለምንም ስስት ደስ እያለንም አንገታችንን እንሰጣለን እንጂ ቤተክርስቲያናችን እየፈረሰች እየተደፈረች ቆመን ማየት አንችልም። የተዋህዶ ልጆች ባላችሁበት ሆናችሁ ድምጽ ሁኑ፣ ዝም አትበሉ። ምክንያቱም ቤተክርስቲያናችን ከህይወታችን በላይ ነች። ቤተክርስቲያናችን ውበታችን መግለጫችን ነች። ዝም አትበሉ፣ ድምጽ ሁኑ። መቼም አይሳካልም። መቼም እናንተ ኢትዮጵያ ኦርቶዶክሳውያን ኦሮሞዎች እንዲበሉ ለምን ካላችሁ አማራ ብቻ ጳጳሳት፣ አማራ ብቻ ሲኖዶስ፣ አማራ ብቻ ሁሉም ነገር እንደዚህ አይደለም። ኦሮሞም ሌላ የተለያዩ ብሔራቶች ጳጳሳትም ሲኖዶስም ሁሉም ነገር ሊኖር ይገባል። ስለዚህ እንዲበሉ እነሱ እምቢ አይሆንም ካሉ እምቢ ብላችሁ ኑ ወደ ኢየሱስ ክርስቶስ ይወዳችኋል። ያለ ጳጳሳት ያለ ካህናት ያለ ምንም ነገር እሱን ብቻ አምናችሁ የዘላለም ህይወት እንድታገኙ ኑ ወደ ኢየሱስ ክርስቶስ ይወዳችኋል። እነሱ እምቢ ካሉ ኑ ወደ ኢየሱስ ገሩ ሆና ረብሰኒ ነንደንዳ አንከናና ወነ ዱጋ አካኪሊያ ባቢሌ ኬኛ ረብሱ ዳዴምና ሂንታው ከነረት ዱጋ ነምቺ ሰርፕራይዝ ነገደ ሰርፕራይዝ ዱጋን ከን silama aluma dokata manni mali haga damali dokata ummata kiyara biya kiyara na bukki suf tarachiran tanandura na lukki abshir edulles bukki suf ati ma dokata kar ma dokata kar ma oromot olomonon ma bubulte gadda sila oromo matar sibate bar ulfina kaba oromon safu kaba oromon ada kaba ما قباتي أقد دورو موسيقى تورا بدرب بيني إني جماعة أدي أرتستي بيا كمال أسلافا ورثنيتي سيرا توما عجائبة بر عجائبة لقينا غانا سوتما سوتا وادقينا إسا جبني إسا تريشاري أما غارو ودو غزيسن إسا أجيب فتني بو آميك أرغتني تو Sakai government wame kadpat lakki manni kuni mata guddaadha mata kanin jibbina mata kanin ibina jichappe kan daga gudda sena kana gutu beittada basajir ammas anmunda finfinne ke oromiya ke chitenye oromiya wajin guddanne oromiyan nu guddise oromiyan nulate oromiyan namnu wode amammo oromiya rat quba wonno gochu hindandenyu hinjalanna inkabajna amma amatit jibinetiniti jiradu kama gana gabba garu hona rabsani nandanda ho haati yarabsani ho akakile babile kenya rabsu dadimna hintaw kanarrat hintaw shin dugan kan arra tanandur kana jede tumbe mafan kana jede ummata kenya kiyarra biya kiyarra na bukki suf tarachiran tanandur na lukkisani amma mo na bukki suf tarachiran ani ilma oromoti olomonon jaalala oromon ulfina qaba oromon safu qaba oromon aadaa qaba inni cimaa ilma galmaa
seera tumaa Tsaggaayee Gabramadan akkasitti dubbatan san namni isaan dhaga'u dhabame isa jibbanii isa xireechanii amma garuu odoo gizeessan isa dhaggeeffatanii bu'aa meeqa argatanii ture. Tsaggaayee Gabramadan waa meeqa dubbate lakkii uummanni kun uummata guddaadha. Uummata kan hin jibbinaa, uummata kan hin dhiibinaa jechaa bahe kan dhaga'u dhabame. Har'a ogummaa isaa baasaa jiran. Ammas waanuma hundaa Finfinnee keessa teenyee, Finfinnee keessa Oromiyaa keessa teenyee, Oromiyaa wajjin guddannee, Oromiyaan nu guddisee, Oromiyaan nu laatee, Oromiyaan nama nu godhee, amma immoo Oromiyaa irratti quba wanna gochuu hin dandeenyu, hin jaalannaa, hin kabajnaa. Amma ammaatitti jibbineeti miti. Jibbineeti miti. Garuu afaan Sidaamaa kan hojjetan jiranii, afaan Oromootis kan hojjetan jiran. Akka akmii kiyyaa, akka dandeettii kiyyaa wanti narraa eeggamu gochaa dambe. Afaanuma Oromoo kana maaliif dubbattan jedhanii tanaan duras hin beektu sira. Garuu tanaan booda kun hin jiru. Akka dandeettii keenyaatti ittiin hojjenna. Abbootii keenya, obboleewwan keenya, obboleettii keenya hin arrabsinaa. Hin arrabsinaa. Adaanach Abeebee teechuma isiit irratti teeche maal goote? Ijoollee iyyeechaa dureechaa odon jedhin ijoolleen haa barattu. Mana taphaa seentee ijoolleen haa barattu. Hoo barattu kana bara kana keessatti jireenyi rakkisaa jira. Haadha fi abbaan minaan isaanii, daftara isaanii, iskiriiptoo isaanii, yuunifoormii isaanii bitachuu waan hin dandeenyeef ijoolleen mana timirtiidha haaftee jirti. Garuu ammaan booda ijoolleen haa barattu. Hoo jettu ijoollee Oromoo haa barattu, ijoolleen Sidaamaa yookaan ijoolleen Amaaraa mana tamaariidha haaftu hin jenne. Walumaa galatti ijoolleen hunduu haa tamaartu haa barattu jetti. Kan kana caalu maaltu jira ree? Kan kana caalu maaltu jira? Amma garuu hoo ishee arrabsan sani tole. Maal jarana maal taatanii Oromoon biyya bulchuun danda'u jedhanii turan. Garuu arra laallee jira. Biyya bulchuun kana caalaa maaltu dhufaree? Ijoollee xixiqqoodha. Yuunifoormii haa kenninu. Ijoolleen haa barattu. Biitti hoosan guddatti. Ijoollee